ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው ወይ ውዶቼ? በባለፈው የጀመርኳትን መጽሐፍ ላምብላችሁ፣ ሴት ልጅ በእስልምና የምትለው ማለት ነው። እና ተከታትሏት፣ በጣም አሪፍ ሀዲስ ናት። ተጠቅማችኋለች። መጽሐፏን ደግሞ ካገኛችኋት ብታነቧት፣ ከታላቁ ቁርአን የሶስቱ ማብራሪያ ሀዲስ ናት እና ብታነቧትም በጣም አሪፍ ናት። ከዛ ተቆረጣችሁ ቀጥዬ ላምብላችሁ ማለት ነው። ቢስሚላህ ሴት ልጅ አብሯት የሚሄድ ወንድ ዘመድ ካላገኘች በስተቀር ሀጅም ሆነ ኡምራ ግዴታ የለባትም። ያለ ዘመድ መጓዝ አይፈቀድላትምና ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሴት ልጅ ከሶስት ሌሊት በላይ የሆነን መንገድ ያለ ዘመድ እንዳትጓዝ ብለዋል። ሴት ልጅ መቃብር መጎብኘት፣ ጀናዛ መሸኘት ክልክል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀብር ጎብኚ ሴቶች አላህ እርግማኑን ያወርድባቸዋል ብለዋል። ሙስሊም በዘገቡት ዘገባ ኡሙ አጢያ ጀናዛ መከተል ተከልክለናል፣ ግዴታ ግን አልተደረገብንም ነበር ብለዋል። እጮኛን በማታለል መልኩ ሴት ልጅ ፀጉሯን ከጥቁር ቀለም በስተቀር በፈለገችው ከለር ማቅለም ትችላለች። ጥቁር ግን ይጠላል። ሴት ልጅ አላህ የወሰነላት የውርስ ድርሻ ልትወስድ ይገባታል። መከልከሉ አይፈቀድም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብኑ ማጅህ በዘገቡት ሀዲስ የወራሹን ድርስ ያቋረጠ በጀነት የሚወርሰው የቂያማ ዕለት አላህ ይቆርጥበታል ብለዋል። ባል ሚስትን መቀለብ ግዴታው ነው። ይህም ሲባል ሴት ልጅ የሚያስፈልጋትን ልብስ፣ ምግብ፣ መጠለያ ያጠቃልላል። አላህ የችሎታ ባለቤት በችሎታው ልክ ይቀልብ። በእርሱ ላይ ሲሳይ የተጣበበበት ሰው አላህ በሰጠው ይስጥ። ነፍስን የሰጣት ያህል እንጂ አያስገድድም ብሏል። ሴት ልጅ ባል የሌላት ከሆነች አባቷ ወይም ወንድሟ ወይም ልጇ መቀለብ ግዴታ ነው። የቅርብ ዘመድ የሌላት ሴት ከሆነች የምትኖርባቸው ማህበረሰብ ሊቀልባት ይገባል። ምክንያቱም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሀዲስ ለድሆች ባል አልባዎች የሚለፉ ሰው ጂሃድ እንዲወጣ ወይም ሌሊቱን ቆሞ ቀኑን ጾም እንደሚያሳልፍ ነው ብለዋል። ሱብሃንአላህ። ሴት ልጅ እስካላገባች ድረስ ከቀድሞ ባሏ የወለደቻቸው ልጆችን በማሳደግ ላይ ባለሙሉ መብት ናት። አባትም በዚህ ጊዜ የልጁን ቀለብ ለእናት መስጠት አለበት።
ሴት ልጅ በተለይ ወጣት ሴት ወንዶችን በሰላምታ እንድትጀምር አይወደድላትም። በየጊዜው እንደ ሁኔታው ጉያን መላጨት፣ ብብቻም መላጨት፣ ጥፍሮችን መቁረጥ ይወደዳል። እነዚህን ነገሮች ከ40 ቀን በላይ ማዘግየት ይጠላል። የፊትንና የቅንድብን ፀጉር መንጨት ክልክል ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ በዘገቡት ሐዲስ ቀንዳቢን እና ተቀንዳቢን የአላህ እርግማን ይውረድባቸው ብለዋል። ሐዘን ሴት ከባሏ በስተቀር ከ3 ቀን በላይ ማዘን ክልክል ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ በአላህና መጨረሻ ቀን የምታምን ሴት ከባሏ በስተቀር ከ3 ቀን በላይ ማዘን አይፈቀድላትም ብለዋል። ባሏ ግን 4 ወር ከ10 ቀን ድረስ ልታዝንለት ግዴታ አለባት። በሐዘን ሰዓት ጌጣጌጥና ዛዕፈራን የመሰለ ሽቶዎች መጠቀም፣ ቀለበትን ቢሆን ወርቅ መልበስ፣ የሚያሸበርቅ ቀይና ቢጫ ቀለም ያለው ልብስ መልበስ፣ ሂናና ሜኪያጅ መጠቀም፣ በጥቁር ኩል በቅባት ራሷን ማሳመር የለባትም። ጥፍሯን መቁረጥ፣ ብቻዋን መንጨት፣ መታጠብ ይፈቀድላታል። የምትለብሰው ልብስ በቀለም ለምሳሌ ጥቁር ተብሎ አይወሰንም። ሂዳዋ መቁጠር ያለባት ባሏ ሲሞት በነበረበት ቤት ውስጥ ሆና ነው። በጣም አስፈላጊ ሆኖ ካልተገኘ በስተቀር ከዚያ ቤት መውጣት አትችልም። ለወሳኝ ነገር ያውም በቀን ብቻ እንጂ በሂዳዋ ዘመን ከቤት መውጣት የለባትም። ሴት በጣም ችግር ካልገጠማት በስተቀር የራስ ፀጉሯን መላጨት ክልክል ነው። ከወንድ ጋር በማያመሳስል መጠን ማሳጠር ትችላለች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትርሚዝ በዘገቡት ሐዲስ በወንድ የሚመሰሉትን ሴቶች ነቢዩ ረግሟቸዋል ወይም ከካፊር ሴቶች ጋር የማይመሳሰል መጠን ካፊር ሴቶች በማያመሳስላት መልኩ ነቢዩ ኢባዳ ከሰዎች ጋር የተመሳሰለ ሰው በእነሱ ነው ብለዋል። ሴት ከቤቷ ስትወጣ ከዚህ በታች የተዘረዘሩትን ባሟላ ጅልባብ አካሏን መሸፈን ግዴታ ነው። አንደኛ ገላዋን ሁሉ መሸፈን፣ ሁለተኛ በራሱ ውበት ያልሆነ፣ ሶስተኛ የማያሳምር ወፍራም የሆነ፣ አራተኛ የማያጣብቅ ሰፊ የሆነ፣ አምስተኛ ሽቶ ያልተቀባ፣ ስድስተኛ የወንድ ልብስ የማይመስል፣ ሰባተኛ
የካፊር ሴቶችን ልብስ የማይመሳሰል። 8ኛ ልዩ የሚያደርጋት ልብስ ያልሆነ የሚሉት ናቸው። የሰውም ሆነ የእንስሳ ስዕል ያለበትን መልበስ ክልክል ነው። ማንጠልጠል ግድግዳም ላይ መለጠፍ ክልክል ነው። መሸጥም እንዲሁ ክልክል ነው። የሴት ልጅ ሀፍረተ ገላ ከሌላ ጋር ስትሆን 3 ክፍል አለው። አንደኛ ባል ከሷ አካሏን ማየትም ፊቷን የፈለገውን ገላ ማየት ይችላል። ሁለተኛ ሴቶችና ወንድ ዘመዶቿ አብዛኛውን ጊዜ የሚታየውን አካሏን ማየትም ፊቷን፣ ፀጉሯን፣ ትከሻዋን፣ እጆቿን፣ ክንድ፣ እግርና የመሳሰሉትን ማየት ይችላሉ። ሶስተኛ ሌሎች ወንዶች ለማጨት፣ ለሕክምና እና ለመሳሰሉት ምክንያቶች ካልሆነ በስተቀር ምኗንም መቼም ጊዜ ማየት አይፈቀድላቸውም። ምክንያቱም ሴት ልጅ የምትፈትነው በፊቷ ነውና። ፋጡማ ቢንቱ ሙንዚር ሐኪም በዘገቡት ሐዲስ ፊቶቻችንን ከወንዶች እንሸፍን ነበር ብለዋል። አይሻ አቡ ዳውድ በዘገቡት ሐዲስ እኛ ከነብዩ ጋር ኢሕራም ላይ እያለን የወንድ ቡድኖች በአጠገባችን ሲያልፉ እያንዳንዳችን ጅልባባችንን ከራሳችን ወደ ፊታችን እናወርደው ነበር። ሲያልፉን ደግሞ ፊታችንን እንገልጥና እንደልባችን እንንቀሳቀስ ነበር። ኢዳዎች ብዙ ናቸው። እነሱም አንደኛ ነፍሰ ጡር የሆነች ሴት የፍችም ይሁን የሞት ኢዳዋ ጽንሱን መውለዷ ብቻ ነው። ሁለተኛ ባሏ የሞተባት ሴት ኢዳዋ 4 ወር ከ10 ቀን መጠበቅ ነው። ሶስተኛ የወር አበባ የምታይ ሆና የተፈታች ሴት ኢዳዋ 3 የወር አበባን ማየት ሲሆን ኢዳዋ የሚያበቃው ከሶስተኛ የወር አበባ ደም በጸዳች ጊዜ ነው። አራተኛ የወር አበባዋ የማታይ ሴት ደግሞ ኢዳዋ 3 ወር ብቻ መጠበቅ ነው። በአስመላሽ ፍቺ ኢዳ ስር ያለች ሴት ሁሉ ከባሏ ጋር መኖር ግዴታዋ ነው። ሲኖሩም ከእሷ ጋር መቀመጥም ሆነ ከእሷ የፈለገውን አካል ማየት ይፈቀድለታል። ምናልባት አላህ ቢመልሳቸውና ቢያስታርቃቸው ተብሎ ኢዳዋ እስከሚያበቃ ድረስ ከእሷ ጋር ብቻቸውን መሆንም እንኳን ይችላሉ። መልሼሻለሁ በማለት ወይም የግብረ ስጋ ግንኙነትን በመፈጸም ብቻ የተፈታች ሴት ወደ ሚስትነት ትመለሳለች። በዚህ ላይ የሴትየዋ መስማማት
አያስፈልግም፣ ግዴታ አይደለም። ሴት ራሷን አትድርም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ያለ ዘመዷ ፈቃድ ራሷን የዳረች ሴት ጋብቻዋ ውድቅ ነው ብለዋል። ሱብሃንአላህ። እንግዲህ የምን ይመስላል ውዶች። ቀጣይ ክፍል ደግሞ አነባታለሁኝ። በጣም በእውነት ደስ የምትል ሐዲስ ናት እና አዳምጧት። ሰብስክራይብ አድርጉ፣ ሼር አድርጉ። ኢንሻአላህ በጣም ደስ የምትል ሐዲስ ናት። ወላሂ እኔ በጣም ስለወደድኳት ነው የማነባት እና ተከታተሉ። ለማንኛውም ላይክ፣ ሰብስክራይብ አድርጉ ውዶች።